ተጠየቁ ማነው ተፈቃሪ ከልብ የሚታመን በቃል ኪዳን ኗሪ የሚፈቀር ሳይሆን ከምድር ጠፋው አፍቃሪስ የታለ ማፍቀሩ የገባው ሳይገባው አፍቅሮ ሱስ ስለሆነበት ይችንም ያችንም አፈቀርኩኝ ማለት የውሸት መሃላ የውሸት ቃል ኪዳን ለጊዜያዊ ስሜት ያሰበው እስኪሆን ለጊዜያዊ ስሜት ያሰበው እስኪሆን የሚፈልገውን ያለበትን አድርሶ ምክንያት ያበዛል ሊሄድ ተመልሶ ከመንገድ የወጣ አቅዱን የሳተ በሌሎች ሐዘን ላይ እየተደሰተ ቅስሟንም ሰብሮ ያሳዘናትና ደግሞ ሰው እንዳታምን ጨካኝ ትሆናለች ራሷን ስትወቅስ ገለልተኛና ማንንም ላትቀርብ የትኛውን አምኖ እባክህ ተወኝ ልቤ ልንገር ተመክሮ እድለኛ አይደለም አንተም ለመፈቀር በቁስል ላይ ቁሳ መቼም አይደለችም ሳይገባው አፍቅሮ ሱስ ስለሆነበት ይችንም ያችንም አፈቀርኩኝ ማለት አፈቀርኩኝ ማለት ልቤም ሰው ማለቱ ምናልባት ቢጠይቁ እባክህ ተመከር አንተም ያየኸው ደግሞ እንዳይጎዱ